ሩሲያ ስሟ ሲነሳ መጀመሪያ ወደ አእምሯችን የሚመጣው ወሰን የሌለው ግዛቷ ነው። በዓለማችን ላይ ካለው መሬት ውስጥ ከ10 አንዱን የምትይዘው ይህች ሀገር 11 የሰዓት ክልሎች አሏት። ይህ ማለት በምስራቅ ሩሲያ ቁርስ ሲበላ፣ በምዕራብ ሩሲያ ሕዝቡ ወደ መኝታው ሊያመራ ይችላል። ሩሲያ ዝም ብላ ሀገር አይደለችም። በውስጧ አህጉራትን የያዘች የዓለም ክፍል ናት። በዚህ ቪዲዮ ከቀይ አደባባይ ድምቀት እስከ ሳይቤሪያ ቅዝቃዜ፣ ከታላላቅ ነገሥታት ታሪክ እስከ ዛሬዋ የጠፈር ሳይንስ መሪነት ያለውን የሩሲያ ምስጢር እንፈትሻለን። ሩሲያ እንዴት ይህን ያህል ግዙፍ ግዛት ሊኖራት ቻለ? ሕዝቦቿስ በዚያ አስፈሪ ብርድ ውስጥ እንዴት ይኖራሉ? ዛሬ የክሬምሊን ግንቦችን አልፈን የሩሲያ ሰፊ ሜዳዎችን አቋርጠን የሀገረ ሩሲያን ምስጢር እናያለን። ይህ ጉዞ ለጥንካሬ፣ ለጥበብና ለተፈጥሮ ድንቅ ሥራ አድናቂዎች የተዘጋጀ ነው። ሩሲያ በታሪኳ ብዙ መከራዎችን ያየች፣ ነገር ግን ልክ እንደ ድቡ ሁልጊዜ በኃይል የምትነሳ ሀገር ናት። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምናያቸው ታሪኮች ከሩሲያ በረዶ በላይ እጅግ የሞቁ ናቸው። የሩሲያ የፖለቲካና የታሪክ ማዕከል ሞስኮ ናት። የሞስኮ ልብ ደግሞ ክሬምሊን ነው። ይህ ግዙፍ ግንብና ቤተ መንግሥት ለዘመናት የሩሲያ ነገሥታት፣ የሶቪየት መሪዎችና የዛሬው ፕሬዝዳንት መቀመጫ ሆኖ አገልግሏል። ክሬምሊን ዝም ብሎ ሕንፃ ሳይሆን የሩሲያ ጥንካሬና ሥልጣን ምልክት ነው። ከግንቡ ጀርባ የሚወሰኑ ውሳኔዎች የዓለምን የፖለቲካ አቅጣጫ የማስቀየር አቅም አላቸው። ከክሬምሊን ጎን የሚገኘው ቀዩ አደባባይ ወይም ዘሬድ ስኩዌር ደግሞ የዓለም ድንቅ ስፍራ ነው። እዚህ ቦታ ላይ ባለቀለም ጉልላቶች ያሉት የቅዱስ ባሲል ካቴድራል ይገኛል። ይህ ካቴድራል በሩሲያ የሥነ ሕንፃ ጥበብ ውስጥ የመጨረሻው ጥበብ ተደርጎ ይወሰዳል። አደባባዩ በታሪክ ውስጥ ታላላቅ ወታደራዊ ሰልፎችና የለውጥ ድምፆች ማስተጋቢያ ሆኖ ቆይቷል። ሞስኮ የራሷ ሀብትና ዘመናዊነት ያላት ከተማ ናት። በተለይ የሞስኮ ሜትሮ ወይም አንደርግራውንድ ትሬን ጣቢያዎች የሕዝብ ቤተ መንግሥቶች ይባላሉ። እያንዳንዱ ጣቢያ በነሐስ ሐውልቶች፣ በክሪስታል መብራቶችና በእብነ በረድ የተሸለመ ነው። ሩሲያ ታሪኳንና ስልጣኔዋን በየመንገዱ ለዓለም ለማሳየት ምንም አትቆጥብም። ስለ ሩሲያ ሲነሳ ሳይቤሪያን አለማንሳት አይቻልም። ሳይቤሪያ የሩሲያ 77 በመቶ ግዛትን ቢሸፍንም የሚኖረው ግን ከሩሲያ ሕዝብ 27 በመቶ ብቻ ነው። ይህ ምድር በክረምት ወቅት ቅዝቃዜው እስከ ኔጌቲቭ 60 ዲግሪ ሴንቲግሬድ ሊወርድ ይችላል። ነገር ግን ይህ የብርድ ምድር ለሩሲያ የኢኮኖሚ ጀርባ አጥንት ነው። በውስጡ ወርቅ፣ አልማዝ፣ ዘይትና የተፈጥሮ ጋዝ በብዛት ይገኛል። በሳይቤሪያ የሚኖሩ ሰዎች ከብርዱ ጋር መላመድ ብቻ ሳይሆን ብርዱን እንደ ጓደኛ ያዩታል። በበረዶ ውስጥ መዋኘትና በበረዶ ላይ የሚደረጉ ስፖርቶች የሕይወታቸው አካል ናቸው። የሩሲያ ሰዎች ብርድ የለም አለባበስ አለመቻል እንጂ የሚል አባባል አላቸው። ይህ የአይበጋሬነት መንፈስ ነው። ሩሲያ በታሪክ ውስጥ የገጠሟትን ወራሪዎች በሙሉ በብርድና በጽናት እንድታሸንፍ የረዳት። ሳይቤሪያን አቋርጦ የሚሄደው የትራንስ ሳይቤሪያ ባቡር በዓለማችን ረጅሙ የባቡር መስመር ነው። ሞስኮን ከሩቅ ምስራቅ ሩሲያ ጋር የሚያገናኘው ይህ መስመር 9000 ኪሎ ሜትር ይረዝማል። በባቡር መስኮት ሆነው የሳይቤሪያን ጥቅጥቅ ያሉ ደኖችና ሰፊ ሜዳዎች ማየት የተፈጥሮን ታላቅነት ያስገነዝባል። በሳይቤሪያ እምብርት ውስጥ የዓለማችን ጥልቅና ጥንታዊ የሆነው የቤይካል ሐይቅ ይገኛል። ይህ ሐይቅ የዓለማችንን 20 በመቶ የሚሆነውን ንጹሕ የመጠጥ ውሃ የያዘ ተፈጥሯዊ ገንዳ ነው። ውሃው በጣም ጥራት ያለው ከመሆኑ የተነሳ በክረምት ወቅት ውሃው ሲቀዘቅዝ እስከ 40 ሜትር ጥልቀት ድረስ በበረዶ ውስጥ ማየት ይቻላል። ቤይካል በሳይንቲስቶች ዘንድ የሩሲያ ጋላፓጎስ ይባላል። ምክንያቱም በውስጡ የሚገኙት አብዛኞቹ እጽዋትና እንስሳት ለምሳሌ የቤይካል ማኅተም በሌላ የዓለም ክፍል የማይገኙ ናቸው። ሐይቁ ለሩሲያውያን መንፈሳዊ ቦታም ነው። አካባቢው በኃይልና በሰላም የተሞላ እንደሆነ ይታመናል። በክረምት ወቅት ሐይቁ ወደ ግዙፍ የመኪና መንገድ ይቀየራል። በረዶው በጣም ወፍራም ከመሆኑ የተነሳ ከባድ መኪናዎች በላዩ ላይ ይጓዛሉ። የቤይካልን ሰማያዊ በረዶና በውስጡ ያሉትን አረፋዎች ማየት ለማንኛውም የፎቶግራፍ አንሺ የሕልም ቦታ ነው። ይህ ሐይቅ ሩሲያ ተፈጥሮን ምን ያህል በንጽሕና እንደጠበቀች ጥልቅ ማሳያ ነው።
ከሞስኮ ወጣ ብለን ወደ ሰሜን ስንሄድ የሩሲያን የባህል ዋና ከተማ ሴንት ፒተርስበርግን እናገኛለን። ይህች ከተማ በታላቁ ፒተር የተመሠረተችው ሩሲያን ወደ አውሮፓ ስልጣኔ ለማስጠጋት ነበር። ከተማዋ በውሃ ቦዮች የተከበበች በመሆኗ የሰሜን ቬነስ ትባላለች። እዚህ ከተማ ውስጥ ያሉ ቤተ መንግሥቶች ውበት ወደር የላቸውም። በዓለማችን ላይ ካሉ ትልልቅ ሙዚየሞች አንዱ የሆነው ሄርሚቴጅ እዚህ ይገኛል። ከ3 ሚሊዮን በላይ የጥበብ ሥራዎችን የያዘው ይህ ሙዚየም የሩሲያ ነገሥታት ለጥበብና ለስልጣኔ የነበራቸውን ፍቅር ያሳያል። የከተማዋ ስነ ሕንፃ፣ የኦፔራ ቤቶችና የባሌ ዳንስ ትርኢቶች ሴንት ፒተርስበርግን የዓለም የጥበብ ማማ ያደርገዋታል። የዚህች ከተማ ሌላው አስደናቂ ክስተት ነጭ ምሽቶች ነው። በሰኔ ወር ፀሐይ ሙሉ በሙሉ አትጠልቅም። ምሽት ላይ ሰማዩ በብርሃን ተውቦ መታየቱ በከተማዋ ውስጥ የበዓል ስሜትን ይፈጥራል። ሴንት ፒተርስበርግ ሩሲያ ምን ያህል የተራቀቀና የላቀ ባህል ያላት ሀገር መሆኗን የምታሳይበት መስኮት ናት። ሩሲያ በቴክኖሎጂ በተለይም በጠፈር ሳይንስ የዓለም ፈርቀዳጅ ናት። የመጀመሪያውን ሰው ሰራሽ ሳተላይት ወይም ስፑትኒክ እና የመጀመሪያውን ሰው ዩሪ ጋጋሪን ወደ ጠፈር የላከች ሩሲያ ናት። ይህ ስኬት ዝም ብሎ የመጣ ሳይሆን በሩሲያ የትምህርት ሥርዓት ውስጥ ለሂሳብና ለፊዚክስ የሚሰጠው ትልቅ ቦታ ውጤት ነው። ዛሬም ቢሆን ሩሲያ በሮኬት ቴክኖሎጂና በወታደራዊ ሳይንስ የዓለም ቁንጮ ሆና ቀጥላለች። የሩሲያ ሳይንቲስቶች በአስቸጋሪ ሁኔታዎች ውስጥ መፍትሄ የመፈለግ ችሎታቸው ይታወቃል። የሩሲያ ምህንድስና በጥንካሬውና ለረጅም ጊዜ በማገልገሉ ይሞገሳል። ከታዋቂው ኤኬ-47 ወይም ኤኬ-47 ጠመንጃ እስከ ሶዩዝ ሮኬቶች ድረስ ያሉት ፈጠራዎች የሩሲያን አእምሮ ታላቅነት ያሳያሉ። ይህ የቴክኖሎጂ ጥንካሬ ሩሲያ በዓለም ፖለቲካ ላይ ያላትን ተጽዕኖ አጉልቶታል። ሩሲያውያን ለሳይንስ ያላቸው ፍቅር ገና ከልጅነታቸው ይጀምራል። በቼዝ ጨዋታ ያላቸው የበላይነትም ቢሆን የአስተሳሰብ ብስለታቸውና ስትራቴጂ ነዳፊነታቸውን ያሳያል። ሩሲያ በበረዶ ውስጥ ሆና ዓለምን በቴክኖሎጂ ትከታተላለች። የሩሲያን ሕዝብ ለመረዳት የሩሲያ ነፍስ ወይም ዘራሽያን ሶል የሚለውን ጽንሰ ሐሳብ ማወቅ ያስፈልጋል። ሩሲያውያን እንደ ዶስቶየቭስኪ እና ቶልስቶይ ያሉ ታላላቅ ደራሲያንን ያፈሩ ሕዝቦች ናቸው። በጽሑፎቻቸው ውስጥ ስለ ሕይወት ትርጉም፣ ስለ ስቃይና ስለ ፍቅር በጥልቀት ይተነትናሉ። ሩሲያውያን በውጫዊ ገጽታቸው ኮስታራ ቢመስሉም በውስጣቸው ግን እጅግ ጥልቅ ስሜት ያላቸውና ለእንግዳ ደግ የሆኑ ሕዝቦች ናቸው። የሩሲያ የምግብ ባህል ከቅዝቃዜው ጋር የተያያዘ ነው። እንደ ቦርሽ ያሉ ትኩስ ሾርባዎችና ፔልሜኒ የሚባሉ የሥጋ ውጤቶች በብዛት ይበላሉ። የሩሲያ የሻይ ባህልም በጣም የታወቀ ነው። ሳሞቫር በተባለ ማሽን ሻይ አፍልተው ከቤተሰብ ጋር ማውራት ትልቅ ማኅበራዊ እሴት ነው። ሌላው የሩሲያ ባህል ባንያ ወይም የሩሲያ ሳውና ነው። በከፍተኛ ሙቀት ውስጥ ታጥቦ ወጥቶ ወዲያው በረዶ ውስጥ መግባት ለጤናና ለጥንካሬ እንደሚረዳ ያምናሉ። ሩሲያውያን በጓደኝነት ያላቸው ታማኝነት በጣም ጠንካራ ነው። አንዴ ጓደኛ ካደረጓችሁ እንደ ቤተሰብ ያያችኋል። ይህ ጥልቅ ማኅበራዊ ትስስር ግዙፏን ሀገር በአንድነት አቁሟታል። ሩሲያ የግዙፍነት የጽናትና የምስጢር ሀገር ናት። ከበረዷማ ሳይቤሪያ እስከ ውቧ ሞስኮ ድረስ ያየነው ነገር ቢኖር ሩሲያ ማንኛውንም ተግዳሮት ወደ ዕድል የመቀየር ጥበብ እንዳላት ነው። ቅዝቃዜውን ለጥበቃ፣ ግዙፍነቷን ለሀብት፣ ታሪኳን ደግሞ ለኩራት ትጠቀምበታለች። ሩሲያ ለዓለም የምታስተምረው ትልቁ ነገር የሀገር ታላቅነት የሚለካው በቆዳ ስፋት ብቻ ሳይሆን በሕዝቧ ጽናት መሆኑን ነው። ምንም ያህል ከባድ ጊዜያት ቢመጡ የሩሲያ ሕዝብ ታሪኩንና ማንነቱን አስከብሮ የመቆየት ችሎታ አለው። ይህች ግዙፍ ሀገር ለወደፊቱም ቢሆን በዓለም መድረክ ላይ ያላት ሚና እንደማይቀንስ ግልጽ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ስለ ሩሲያ ምን አዲስ ነገር ተረዳችሁ? ወደ ሩሲያ የመሄድ ዕድል ቢኖራችሁ መጀመሪያ የትኛውን ቦታ መጎብኘት ትመርጣላችሁ? አስተያየታችሁን በኮሜንት ጻፉልን። ቪዲዮውን ከወደዳችሁት ቻናላችንን ላይክና ሼር በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስደናቂ የታሪክና የጉዞ ቪዲዮ እስክንገናኝ ሰላም ሁኑ።